እንደው በጣም እንደው አንዳንድ ሰዎች ከውድቀታችሁ ከሁሉ ነገራችሁ የማትማሩ ልክ እንደ ኤርሚያስ ለገሰ አይነት ሰዎች ዛሬ በሚዲያ ላይ እየተሰራጨ ባለ የገዱ አንዳርጋቸው ፓርኪንግ መስራት ገዱ አንዳርጋቸውን አገኘሁት፣ ሰላም አልኩት፣ ሰላም አለኝ እና ይነጠፍልህ። ከሰላምታ በላይ ምን ይበልህ? በቃ ሰላም አልከው፣ ሰላም አለ እንዴ። አንተ በሱ ህይወት እኮ ተአምር አትሰራም። የአንተ ቁጭ ብሎ እዚህ የመንግስት ፍርፋሪ የቃረሙ መስራትና እሱ ከመንግስት ብር አልፈልግም ብሎ ከአንተ እውቀት በላይ ከአንተ ሙያ በላይ ያለው ዝቅ ብሎ ፓርኪንግ መስራቱ የእሱን ስብዕናውን ነው የሚያሳየህ። ትልቅ ሰው እንደሆነ ነው የሚያሳየህ። እንደ ማንም 10 እና 20 ሚሊዮን ዶላር እየዘረፈ በየስዊዝ ባንኩ በየአውሮፓው ቤት ሲገዛ ላየው። የተናገርክበት ንግግር በጣም 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 አዘቅት ውስጥ ያለ ለማኝ እንደሆንክ ነው የሚያሳየው። በቃ ድሮንም ለሆዱ የሚያደርሰው የሰውን ክብር ለመንካት ወደኋላ አይልም። ገዱ አንዳርጋቸው ምንም ቢሆን ማለት ነው በቃ የፖለቲካ ማንነቱ የራሱ የፖለቲካ ማንነት ነው። ግን በሀገር ላይ ስርቆትን፣ ዝርፊያን፣ ሙስናን ተጸይፎ ዛሬ ለነገ የሚኖርበትን ነገር ሳያስብ ምንም ነገር ሳይተው ነገ የት ወድቃለሁ ብሎ ሳያስብ የተሰጠውን ብቻ ተጠቅሞ ዛሬ እዚህ ላይ ስታየው ልታመሰግነው ነው የሚገባ። ምክንያቱም ሀገርህን ዕዳ ውስጥ ካስገቡት ባለስልጣናት ጎን እሱ አለመሰለፉን ነው የምታየው። ኧረ እንደው ህሊና አይኑራችሁ፣ በጣም ህሊና አይኑራችሁ። ሆደ ውስጥ የምታድሩ ሰዎች፣ ለሆዳችሁ ብላችሁ ሀገር የሸጣችሁ፣ ለሆዳችሁ ብላችሁ ህሊናችሁን የሸጣችሁ ሰዎች እንደው ቆም ብላችሁ አስቡ እስኪ በእግዚአብሔር። ሰውየው እኮ የትም ቦታ መቀጠር የሚችል ፕሮፌሽናል ሰው ነው። ዶክተር ነው፣ የስራ ልምድ አለው፣ ፖለቲሽያን ነው፣ ዓለም አቀፍ ማህበረሰብ የሚያውቀው ሰው ነው። ምን ትመስላለህ እጥያ?